ዛሬ ስለ ቅድመ እርግዝና ክትትል 3 ነገሮችን እነግራችኋለሁ። የመጀመሪያው ቅድመ እርግዝና ክትትል ማለት ምን ማለት ነው የሚለውን፣ በሁለተኛ ደረጃ ደግሞ ቅድመ እርግዝና ክትትል ማድረግ ያለበት ማን ነው የሚለውን እነግራችኋለሁ። በሶስተኛ ደረጃ ደግሞ ቅድመ እርግዝና ክትትል መጀመር ያለብን መቼ ነው፣ ከማርገዛችን ከምን ያህል ጊዜ ቀድመን ነው ይህን ክትትል መጀመር ያለብን የሚለውን ባጭሩ እነግራችኋለሁ። የመጀመሪያው ቅድመ እርግዝና ክትትል ማለት ምን ማለት ነው ለሚለው፣ ተጋቢ እናትና አባት ወይም ደግሞ ማርገዝ የፈለጉ ባልና ሚስቶች ከማርገዛቸው በፊት ወደ ጤና ጣቢያ በመሄድ ሐኪማቸውን የሚያማክሩበት ወይም ክትትል የሚያደርጉበት ስርዓት ነው። ከስሙ እንደመረዳት እንደምትችሉት ዋና ዓላማው ደግሞ የራሳቸውን ጤንነት ቼክ ለማድረግ የአባትየውንም የእናቲቱንም ቼክ ለማድረግ እና ከእርግዝና በፊት ምን ምን ዝግጅት ማድረግ እንዳለባቸው ሐኪማቸውን የሚጠይቁበት ስርዓት ነው ቅድመ እርግዝና ክትትል የምንለው ማለት ነው። በሁለተኛ ደረጃ ደግሞ ማን ነው ቅድመ እርግዝና ክትትል እንዲያደርግ የምንመክረው የሚለው፣ ከተቻለ ሁሉም ሰው ከማርገዙ በፊት ወደ ጤና ጣቢያ በመሄድ ሐኪሙን ላረግዝ ነውና ምን ምን ዝግጅት ማድረግ ያስፈልገኛል ብሎ ማማከር ያስፈልገዋል። ካልተቻለ ግን በጣም ይሄ ክትትል የሚያስፈልጋቸው ሰዎች የተወሰኑት የሚከተሉት ናቸው። የመጀመሪያው ከዚህ ቀደም እርግዝናው ችግር ከነበረበት፣ ከዚህ ቀደም የወለዱት ልጅ ለምሳሌ ከመወለድ ከነበረበት ጊዜ ቀድሞ የተወለደ ከሆነ፣ ወይም ደግሞ ሁለተኛው ከአፈጣጠር ጋር ችግር የነበረበት ከሆነ፣ ሶስተኛው ደግሞ ከዚህ ቀደም እርግዝናው ላይ እናቲቱ ግፊት ከነበራት፣ ስኳር ከነበራት፣ ሌላው ደግሞ ከዚህ ቀደም ውርጃ ከነበረ፣ ሌላኛው ደግሞ እናቲቱ የታወቀ በሽታ ካላት፣ ለምሳሌ የስኳር ታማሚ ከሆነችና መድኃኒት የምትወስድ ከሆነ፣ ወይም የሚጥል በሽታ፣ ሌላም ደግሞ የታወቀ ህመም ካላት ይሄ ክትትል በጣም አስፈላጊ ይሆናል ማለት ነው። ሌላኛው ደግሞ ክብደቱ በጣም የጨመረ ከሆነ፣ ክብደታችን በጣም ወፍራም ሰው ከሆንን ይሄ ክትትል በጣም አስፈላጊ ይሆናል ለማስተካከል ማለት ነው። ሌላኛው ደግሞ እንዳልኳችሁ ሱስ ያለበት ሰው ከሆነ፣ ወይም እናቲቱ ወይም አባትየው የሚያጨሱ ከሆነ፣ በተለይ እናቲቱ የምታጨስ ከሆነ ወይም የምጠጣ ከሆነ ይሄ ክትትል ያስፈልጋታል ማለት ነው። ወደ ሶስተኛው ጥያቄ ስንመጣ መቼ ነው ይህ ቅድመ እርግዝና ክትትል መጀመር ያለበት የሚለውን ስናነሳ፣ ቢያንስ ከማርገዛችን በፊት ከ3 ወር ቢያንስ ነው። ከተቻለ ከዛም በፊት ቀድመን መጀመር ያለብን፣ ቢያንስ ግን ከ3 ወር ለማርገዝ ከመፈለጋችን ከ3 ወር ቀደም ብለን እርግዝና ክትትሉን መጀመር፣ የቅድመ እርግዝና ክትትሉን መጀመር ያስፈልጋል። ይህም ደግሞ የሚያስፈልጉ ዝግጅቶችን ለማድረግ ጊዜ ይሰጠናል። ለምሳሌ ወፍራም ከሆነች ክብደቷን ለማስተካከል፣ መድኃኒት የምትወስድ ከሆነ ለተለያዩ በሽታዎች መድኃኒቱን መቀየር ወይም ደግሞ ማስተካከል ጊዜ እንዲኖረን፣ የሚወሰዱ ሌሎች ክትባቶች ካሉ እሱን ለመውሰድ ይሄ 3 ወር አይዲያል ታይም ወይም በጣም አስፈላጊ ተደርጎ ይወሰዳል። ስለዚህ ቢያንስ በ3 ወር ቀደም ብለን መጀመሪያ ያስፈልገናል ማለት ነው። ይሄን ነው። ተመሳሳይ መረጃዎችን ከዚህ በኋላ እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።